ሰላም እንዴት ናችሁ? የማት ቱቶሪያል ውስጥ ዴቭ ማርክ ቤተሰቦች በዚህ ቪዲዮ ሊኒየር ዲፔንደንስ ኤንድ ኢንዲፔንደንስ አድሬስ ተደርጓል። ስለዚህ እንድታዩ ተጋብዛችኋለሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቻናሉን እንድታሳድጉት አደራላችኋለሁ። መልካም ቆይታ። እሺ እዚህ ጋር ቼክ ኢፍ ዘ ፎሎዊንግ ቬክተርስ አር ሊኒየር ዲፔንደንት ኦር ኢንዲፔንደንት የሚል ጥያቄዎች አሉ። የተለያዩ ቬክተሮች እናያለን። ሊኒየር ዲፔንደንትን በሌላም ቪዲዮ ላይ ሰርችላችኋለሁ። እንደው ለማስተዋወስ ያህል ሁለት ቬክተሮች ለምሳሌ ይሄንን ቬክተር እዚህ ጋር ብንወስድ let this vector be 0 1 and 2 ቢሆን እና another vector ይሄንን ቬክተር በሁለት ብናባዛው 2v ብናረጋው ምን ይሆናል? በሁለት ብናባዛው ይሄ ቬክተር twice ይሆናል አይደል? ማግኒቲዩዱ እና ይሄ ቬክተር 1 ነው። ቬክተር 2 ደግሞ በሁለት ብናባዛው ይሄንን 2 times 0 is 0, 2 times 1 is 2 and 2 times 2 is 4. As you guys know, vector 2 is twice of vector 1 አይደል? twice of vector 1 ስለዚህ እንደዚህ የሚቀመጥ ከሆነ linear dependent ነው አይደል? simply linear dependent ነው። ይሄ በሁለት ቬክተር ስናየው ሁለት ቬክተሮች አንደኛው በሌላኛው ስካላር ፕሮዳክት መጻፍ ከተቻለ እዚህ ጋር እንደምታዩት v2 is equal to 2v1 ወይም ደግሞ ብንገለብጠው v1 is equal to v2 over 2 አይደል? v2 over 2 ይሆናል። እንደዚህ ከሆነ ምንድነው ሊኒየር ዲፔንደንት ነው ማለት ነው። ሊኒየር ዲፔንደንት ነው። ሶ እዚህ ጋር እንደዚህ የሚቀመጥ ከሆነ ሊኒየር ዲፔንደንት ነው ብለናል። በሶስት ደግሞ ከሆነ በሶስት ቬክተር ከሆነ እንበልና ለምሳሌ አንድ ቬክተር v1 is equal to 2 4 5 የሚባል ቬክተር ቢኖር v2 ደግሞ የሚባል ቬክተር ቢኖር እና 4 8 6 ሚል ቬክተር ቢኖር እነዚህ ሁለት ቬክተሮች ሊኒየር ዲፔንደንት አይደሉም። ምክንያቱም 2 times 2 4 ነው፣ 4 times 2 8 ነው፣ 5 times 2 ግን 6 አይደለም። ስለዚህ ይሄንን ቬክተር 1 በሆነ ስካላር አባዝተን ይሄን ቬክተር አናገኘውም። በሁለት ብናባዛ ለሁለቱ ለኤክስ እና ለዋይ ኮኦርዲኔት ይሰራና ለዜድ ኮኦርዲኔት አይሰራም። ስለዚህ v1 እና v2 ምን አይደሉም? ፓራለል ቬክተር አይደሉም ማለት ልክ እዚህ ጋር እንዳየነው በአንድ ዳይሬክሽን አይሄዱም ማለት ነው። አሁን እዚህ ጋር በደንብ ተከታተሉኝ። ኮንሰፕቱን ነው ያለነው። v1 ይሄ ቢሆን v2 ወደዚህ የሚሄድ ሊሆን ይችላል ማለት ነው። በትክክለኛው በ3D ኮኦርዲኔት ሲስተም ላይ ብታደርጉት እዚህ ጋር ላሳይ የፈለኩት በተለያየ አቅጣጫ necessarily በዚህ አቅጣጫ ነው v1 ማለት አይደለም፣ ግን ሁለቱ ይሄኛው በተለያየ አቅጣጫ እንደሚሄዱ እንደዚሁ ናቸው። v1 እና v2 በተለያየ አቅጣጫ ነው የሚሄዱት። እዚህ ጋር እንዳየነው በአንድ አቅጣጫ የሚሄዱ አይደሉም። አንደኛው ስካላር መልቲፕል አይደለም። ስለዚህ ሊኒየር ኢንዲፔንደንት ናቸው እነዚህ ሁለቱ። እዚህ ጋር ያየናቸው እነዚህ ሁለቱ ሊኒየር ኢንዲፔንደንት ናቸው። ግን ሌላ ሶስተኛ ቢኖር በሁለቱ ስፓን መካከል ለምሳሌ ሁለቱን ብትደምሩት v3 የሚባል ነገር ቢኖር v3 is equal to v1 plus v2 ቢሆንና እዚህ ጋር 2 plus 4 6 ነው። 2 plus 4 6 ነው። ቀጥሎ ደግሞ 4 plus 8 12 ነው። 4 plus 8 12 ነው። ቀጥሎ ደግሞ 5 plus 6 11 ነው። 5 plus 6 11 ነው። ስለዚህ አሁን እዚህ ጋር ስናየው v3 የሚባለው ነገር የሁለቱ ድምር የሆነ ሌላ ቬክተር ከመጣ ይሄ v1 ከሆነ ይሄ v2 ከሆነ ቬክተሮች ኦብቪየስሊ ከላያቸው ላይ አሮ አለ። ጀስት እዚህ ጋር ለማሳየት ወደ ኮንሰፕቱ ለመግባት ነው እንጂ ሁሉም ቬክተሮች ላይ ከላያቸው አሮ ማድረግ ይኖርብናል። ምክንያቱም ቬክተር ኳንቲቲ ስለሆነ ማለት ነው። ኦኬ ሶ እዚህ ጋር v1 እና v2 ሁለቱ ኢንዲፔንደንት ነበሩ። ይሁንና ሌላ ቬክተር በሁለቱ ኮምቢኔሽን ስላገኘን አሁን ሶስቱ ሊኒየር ዲፔንደንት ይሆናሉ ማለት ነው። v1 እና v2 ለየብቻቸው ሊኒየር ኢንዲፔንደንት ነበሩ። የአንደኛው ስካላር መልቲፕል ስላይደለ እዚህ ጋር v1ን በምንም ነገር አባዝተን v2ን ስለማናገኝ v2ንም በምንም ነገር አባዝተን v1 ስለማናገኝ they were linear dependent. But now we have another vector which is a combination of v1 and v2 which is v1 plus v2 አይደል? እና ኮምቢኔሽኑ it could be ለምሳሌ v3 is equal to twice of v1 minus v2 ሊሆን ይችላል። any combination ከመጣ ለምሳሌ twice of v1 minus v2 ማለት ምን ማለት ነው?
እዚህ ጋር v1ን በሁለት ያባዛን ይሄንን መቀነስ ለምሳሌ 2 times 2 4 ነው 4 minus 4 0 ከዛ ደግሞ 2 times 4 8 ነው 8 minus 8 again 0 ከዛ here 2 times 5 is 10 10 minus 6 is 4 again ይሄ v3 የሚባለው ይሄኛው ቬክተር በv1 እና በv2 ኮምቢኔሽን ምን አይነት ኮምቢኔሽን twice of v1 minus v2 ስለመጣ again this v1 this v2 and this v3 they are dependent to each other the same is true here v1 v2 እና ይሄኛው v3 በሁለቱን just ደምረን ያገኘነው v3 linearly dependent ናቸው so linearly dependent ኮንሰፕቱ ስፓን የሚሰሩ አንደኛው በሁለቱ ኮምቢኔሽን የሚጻፍ ወይም ደግሞ ሁለት ቬክተር ከሆኑ ደግሞ አንደኛው በአንደኛው ኮምቢኔሽን የሚጻፍ ከሆነ that's linear dependence አሁን እንዴት ቼክ እናደርጋለን የሚለውን ስናይ በሁለት መንገድ በሶስት መንገድ ነው ግን ለእናንተ በሁለት መንገድ ብናወራ በሁለት መንገድ ቼክ ማድረግ እንችላለን አንደኛው ዲተርሚናንት ነው if the determinant እነዚህን እንደ እዚህ ጋር ያሉትን ቬክተሮች እንደምን ጽፈናቸው ማለት ነው እንደ ሜትሪክስ ጽፈናቸው ከዛ ዲተርሚናንታቸው is equal to 0 የሚመጣ ከሆነ they are linear dependent to each other ማለት ነው they are linear dependent to each other ይሆናል ዲተርሚናንታቸው ደግሞ non zero value ከሆነ ዲተርሚናንታቸው ዲተርሚናንት non zero value ደግሞ ከሆነ ምን ይሆናል ማለት ነው linear independent ናቸው ማለት ነው linear independent ናቸው ማለት ነው ከዚህም ውጪ ሌላ መንገድ አለ በሌላኛው ጥያቄ ላይ እናያለን ስለዚህ እነዚህ ቬክተሮች አሁን እንደ ሜትሪክስ ብንሰራቸው ምን ይሆናል እንደ ሜትሪክስ ብንሰራቸው 2 3 5 ቬክተሮቹ እንደዚህ መጻፍ እንችላለን 1 2 minus 1 0 minus 1 7 ከዛ ዲተርሚናንት እንዴት እንደሚሰራ ከዚህ በፊት በነበረው በሰራውላችሁ ቪዲዮ አይተናል እዚህ ጋር በእነሰራው ዲተርሚናንት is equal to ምን ይሆናል ሁለትን ብንይዝ እዚህ ጋር ሁለትን ስንይዝ 2 times ይሆንና እዚህ ጋር ያለው ነገር ምንድነው እቺንና እቺን ስናረጋት እቺን እቺ የምትቀረው አይደል 2 times 7 is 14 minus 1 times minus 1 is 1 so 14 minus 1 ይሆናል ማለት ነው አይደል 14 minus 1 ቀጥሎ 1 ነው የምንይዘው 1ን ስንይዝ ግን the first row the second column ስለሆነ 1 plus 2 ደግሞ 3 ስለሚሰጥ ኦድ ስለሚሆን ኔጌቲቭ 1 ነው የምንይዘው ማለት ነው ይሄንን እንዳልኳችሁ የዲተርሚናንት የሰራንበት ቪዲዮ ላይ በደንብ አይተነዋል so 1 እዚህ ጋር t ስንሰራ 3 5 minus 1 እና 7 አለ 3 times 7 is 21 minus 5 times minus 1 is minus 5 so 21 minus 5 ይሆናል ማለት ነው 21 minus 5 ይሆናል ከዛ ፕላስ የመጨረሻ 0 ነው የምንይዘው 0 times anything 0 ስለሆነ ይሄን መተው እንችላለን ግን ከፈለጋችሁ 0ን ስንይዝ 3 times negative 1 is negative 3 5 times 2 is 10 negative 3 minus 10 ነው የሚሆነው negative 3 minus 10 ነው የሚሆነው ኦኬ so እዚህ ጋር 14 minus 1 is 13 times 2 is 26 እዚህ ጋር ደግሞ 21 minus 5 is plus 5 አይደል 21 minus 5 is plus 5 21 plus 5 is 26 times negative 1 minus 26 ይሆናል ቀጥሎ እዚህ ጋር 0 times anything 0 ነው so 26 minus 26 ዲተርሚናንታችን 0 ሆነ ማለት ነው since ዲተርሚናንታችን 0 ስለመጣልን linear dependent ናቸው ምን ማለት ነው ብለናል አንደኛውን በሌላው in terms of the other መጻፍ እንችላለን ማለት ነው በዚህ ኬስ አሁን ለምሳሌ እንዴት ነው የሚጻፈው እዚህ ጋር ዝም ብዬ ሳየው v3 is equal to ምን ሊሆን ይችላል v3 is equal to v1 minus 2v2 ብናደርገው የሚመጣ ይመስለኛል v3 is equal to v1 minus 2v2 ምክንያቱም 2 times v2 ምን ይሆናል ይሄ 2 ይሆናል አይደል 2 times 1 is 2 2 minus 2 0 ይሆናል 2 times 2 is 4 3 minus 4 is minus 1 2 times minus 1 2 times minus 1 is minus 2 5 minus 2 5 plus 2 ይሆናል 7 አያችሁት v3 v2አችንም በሁለት አባስተነው ከv1አችን ላይ ስንቀንሰው ይመጣልናል ምን ማለት ነው we wrote v3 as a combination of v1 and v2 እንደዚህ ከሆነ ደግሞ linear
ዲፔንደንት ነው። ቼክ ለማድረግ ግን በቀላሉ በዲተርሚናንት አይተናል። the easiest way ዲተርሚናንት ነው። ግን ሌላኛውን ሜተድም እንድታውቁት እስቲ የሚቀጥለውን ጥያቄ ሊኒየር ዲፔንደንት ነው ወይስ ኢንዲፔንደንት ነው የሚለውን በሌላ መልክ እንስራ። አብራችሁኝ ሁኑ። እሺ እዚህ ጋር እንግዲህ ሁለተኛውን መንገድ ለማየት እዚህ ጋር ሶስት ቬክተሮችን አምጥቻለሁ። የሶስቱን ሊኒየር ዲፔንደንሲ ቼክ ሳደርግ እንደምታውቁት እዚህ ጋር c1 ታይምስ ቬክተር 1 ፕላስ c2 ታይምስ ቬክተር 2 ፕላስ c3 ታይምስ ቬክተር 3 ዜሮ የሚሰጥ ከሆነ ሶስቱም c1ም c2ም c3ም ዜሮ መስት የሚሆኑ ከሆነ ይሄ ነገር ሳቲስፋይ ለማድረግ ሊኒየር ኢንዲፔንደንት ናቸው። c1 is equal to c2 is equal to c3 ከዚህ በላይም ካለ c4 እያለ ይቀጥላል። ዜሮ መሆን ካለባቸው እነዚህ ኢንዲፔንደንት ናቸው፣ ሊኒየርሊ ኢንዲፔንደንት ናቸው። ግን አንደኛው ከነዚህ ውስጥ አንደኛው let's say any ci ብንለው c1ም ሊሆን ይችላል c2ም c3ም ci አንደኛው ነን ዜሮ መሆን ግን ከቻለ ሊኒየር ምንድነው ዲፔንደንት ነው። ለምን የሚለውን እዚህ ጋር ስናይ ለምሳሌ c3 ን 5 ብናደርገው let c3 is equal to 5 ብናደርገው ነን ዜሮ መጣ ማለት ነው። እና ሰብስቲቱት ስናደርገው እንደቀድሙ c1 times v1 plus c2 times v2 plus 5 times v3 is equal to 0 አይደል? ከዛ 5 times v3 ን ወደዛ ብንወስደው ምን ይሆናል ማለት ነው? c1 times v1 plus c2 times v2 is equal to negative 5 v3 ይሆንና over negative 5 over negative 5 ይሆናል። negative 5 በnegative 5 cross out ይደረግና v3 is equal to negative 1 ወደ ላይ ብንወስዳት negative c1 v1 minus c2 v2 over 5 ሆነ። ስለዚህ ምን ማለት ነው? v3 በv1 እና በv2 ኮምቢኔሽን ጻፍ ነው ማለት ነው። v3 ደግሞ በv1 እና በv2 ኮምቢኔሽን የምንጽፈው ከሆነ አንዱን ቬክተር በሌሎቹ ቬክተሮች ኮምቢኔሽን የምንጽፈው ከሆነ ሊኒየር ዲፔንደንት ነው ብለናል። ይሄን ለማድረግ ያስቻለን ደግሞ ምንድነው? c3 0 ስለሆነ ነው። ለምሳሌ c3 ነን ዜሮ ቫልዩስ 5 ስለሆነ ነው። ዜሮ ቢሆን ኖሮ ግን ለዜሮ አይካፈልም ነበር አይደል? ለዜሮ ስለማይካፈል አንደኛውን ቬክተር በሌሎቹ ቬክተር ኮምቢኔሽን መጻፍ አንችልም ነበር። ጋይስ ገብቷችኋል ብዬ አስባለሁ። ሊኒየር ዲፔንደንሲ ቀደም ስናወራ ቬክተሮች ሊኒየር ዲፔንደንት ነው የምንላቸው አንዱ ቬክተር በሁለቱ ቬክተር ኮምቢኔሽን ከተጻፈ ነው። እዚህ ጋር c3 5 በመሆኑ ምክንያት v3ም በv1 እና በv2 ኮምቢኔሽን ለመጻፍ ችለናል። ነን ዜሮ ቢሆን ኖሮ ግን ኦቨር ዜሮ ማድረግ ስለማንችል መጻፍ አንችልም ነበር። ስለዚህ ሊኒየር ኢንዲፔንደንት ይሆንልን ነበር። ስለዚህ አንድ ቫልዩ ነን ዜሮ ካገኘን ዲፔንደንት ነው ማለት ነው። ኦል ዜሮ መሆን ካለባቸው ደግሞ ኢንዲፔንደንት ነው። ኦል ዜሮ ናቸው ደግሞ ማለት v1 v2 v3 ዜሮ መምጣት አይጠበቅባቸው ማለት ነው። ይሄ ነገር ዜሮ የሆነው ሊኒየር ኢንዲፔንደንት ለመሆን c1 c2 እና c3 ዜሮ ሆነው ነው እንጂ necessarily v1 necessarily v2 necessarily v3 ስንደምራቸው ዜሮ መሆን አይጠበቅባቸው። ያ ዜሮ የሚመጣ ከሆነ v1 v2 እና v3 በሜትሪክስ ፎርም ስንጽፋቸው ዜሮ የሚመጡ ከሆነ ዲፔንደንት ነው፣ ስካላሮቹን ነን ዜሮ ስለሚያደርጋቸው። ይሄንን በደንብ እንየው። እዚህ ጋር ለምሳሌ ሜትሪክስ a እዚህ ጋር ሜትሪክስ n እኒም ባረጋቸው 1 2 3 0 1 4 አለ፣ ከዛ 2 1 0 አለ። ይሄን ነገር ነው የምንሰራው። ግን ምን እንደማለት ነው? እነዚህ በc1 c2 በc1 በc2 እና በc3 ሲባዙ 0 0 0 0 0 መምጣት አለባቸው። ሶ አንድ ዜሮ እነዚህን አንድ ሮ ዜሮ ካገኘን አንድ ሮ ዜሮ ካገኘን ዲፔንደንት ናቸው አይደል? ለምን ይሄን ዜሮ ካደረግን ምን ይሆናል? ሌትስ ሴይ ይሄንን ዜሮ ካደረግን this times this is equal to 0 አይደል? ሶ 0 times c1 plus 0 times c2 plus 0 times c3 is equal to 0 ይሆናል። so in this case c1 c2 c3 ግዴታ 0 መሆን አይጠበቅባቸውም። one of the value ለምሳሌ c2 4 ቢሆን ይሄ ነገር still 0 ነው የሚሆነው። ምክንያቱም 0 times c1 plus 0 times 4 plus 0 times c3 still 0 ነው የሚሆነው። አንዱ ቫልዩ ደግሞ 0 ከሆነ አንዱ ቫልዩ ደግሞ እዚህ ጋር 0 ከሆነ ዲፔንደንት ነው ብለናል። ስለዚህ አንድ ሮ 0 ካገኘን ሙሉ ሮ ማለት ነው። ሙሉ ሮ 0 ካገኘን ዲፔንደንት ነው የሚሆነው። ለምን
ስካላሮቹ ነን ዜሮ የመሆን ቻንስ ስለሚሰጣቸው ስካላሮቹ ደግሞ ነን ዜሮ የሚሆኑ ከሆነ ዲፔንደንት ስለሆነ ስካላሮቹ ነን ዜሮ የመሆን ቻንስ የሚሰጣቸው አንድ ሮ ዜሮ ከሆነ ማለት ነው። ስለዚህ ይሄን ለማድረግ ሬዲዩስ ኤክሎን ፎርም ነው የምንጠቀመው። እዚህ ጋር በደንብ እዩት። እዚህ ጋር ኦሬዲ ዋን ነው የመጀመሪያው ዋን ነው። ስለዚህ ይሄንን ዜሮ ለማድረግ ይሄን በሁለት አባስተን መቀነስ ነው አይደል? አሁን ይሄንን ፓርት እንርሳው፣ ምንም አያደርግልንም። ኤኒዌይስ ይሄኛው ፓርት 0 0 ስለሆነ ምንም ብንነካካው ስቲል 0 0 ነው የሚሆነው። ሶ ዲስ ፓርት ብቻ ነው የምንነካው አይደል? የማለኛው አይነካም መልቲፕላየር ስለሆነ ሜትሪክስ ላይ በደንብ አይተናል ይሄን። ሶ እቺን ሜትሪክስ እዚህ ጋር እንወሰዳትና አሁን ሮቱን ለማግኘት ሮ1ን ምን እናደርግ 2 ታይምስ ሮ1 2 ታይምስ ሮ1 ማይነስ ሮ2ን የት እናስቀምጠው? ሮ2 ላይ እናስቀምጠው። ሮ1ን በሁለት እያባዛን ሮ2ን እየቀነስን ሮ2 ላይ እናስቀምጠው ማለት ነው። ሶ ሮ1 አይነካም 1 0 2 ነው። ሮ2 ላይ ግን ስንመጣ ሮ2 ማለት አዲሱ ሮቷችን twice of ro1 minus ro2 ነው። so 2 times 1 is 2, 2 minus 2 is 0. Right? Here 2 times 0 is 0, 0 minus 1 is minus 1. Very good. 2 times 2 is 4, 4 minus 1 is 3, 3. ከዛ ደግሞ ሮ 3ያችን አለች። ሮ 3ያችን ደግሞ 3 4 0 እንዳለች ነች። አሁን ደግሞ ሮ 3 ለማግኘት ምን እናደርግ? ሮ1ን በ3 እያባዛን ብንቀንሰው 3 times 3 0 ይሆናል። ስለዚህ በ3 አባዝተን 3 times ሮ1 minus ሮ 3 የት ይቀመጥ? ሮ 3 ላይ ይቀመጥ። ስለዚህ ይሄ ደግሞ ምን ይሆናል? እንደው ከለር ብንቀይር ለለውጥ ምን ይሆናል? ሮ1 አይነካም 1 0 2 ነው። ሮ2 አይነካም 0 ኔጌቲቭ 1 3 ነው። ሮ 3ያችን ግን 3 times 1 is 3, 3 minus 3 is 0. Okay, 3 times 0 is 0, 0 minus 4 is minus 4. 3 times 2 is 6, 6 minus 0 is 6. Okay, እዚህ ካደረግን በኋላ ይሄ አንድ ነው ፒቮት ኮለን ነው፣ ምክንያቱም ከስሩ ዜሮዎች ናቸው። ሁለተኛው ሮ ላይ ከሱ በላይ ያለውን አንድ ለማድረግ ይሄኛውን ማለት ነው በኔጌቲቭ 1 ብቻ ብናባዛው ምን ይሆናል ማለት ነው? ኔጌቲቭ ኦፍ አርቱን በኔጌቲቭ አባዝተን አርቱ ላይ ብናስቀምጠው ማለት ነው ምን ይሆናል? እንዳለ 1 0 2 ይሆንና እዚህ ጋር በኔጌቲቭ ስናባዛው 0 ኔጌቲቭ 1 ታይምስ ኔጌቲቭ 1 1 ነው። 3 ታይምስ ኔጌቲቭ 1 ኔጌቲቭ 3 ነው። ይሄንን እንዳለ በኔጌቲቭ ነው ያባዛው። ሬዲዩስድ ኤክሎን ፎርም ነው እየሰሩ ያለሁት። ከታች ያለው ደግሞ ሮ 0 ኔጌቲቭ 4 6 ይሆናል። ኦኬ አሁን ይሄንን አንድ ስላረኩት ይሄን 0 ነው ማረጋው። ይሄን 0 ለማድረግ ይሄንን በአራት አባዝቼ ዝም ብዬ በደምረው 4 minus 4 0 ይሆንልኛል። ስለዚህ 4 times r2ን በአራት አባዝቼ ከr3 ጋር በደምረውና ያንን ውጤት r3 ላይ ባስቀምጠው ምን ይሆናል ማለት ነው? የመጀመሪያው ኮለን አይነካም፣ የመጀመሪያው ሮ አይነካም፣ ሁለተኛውም ሮ አይነካም። ሶስተኛው ሮ ላይ ስመጣ ይሄንን በአራት ነው ማባዛው። 0 times 4 is 0, 0 times 0 is 0. ሮ 3 ላይ ይቀመጣል ማለት ነው። 1 times 4 is 4, 4 minus 4 is 0. 4 times minus 3 is minus 12, minus 12 plus 6 is minus 6. ከዛ የመጨረሻውን ፒቮት ለማድረግ ይሄንን በኔጌቲቭ 6 ማካፈል ነው አይደል? ሶ r3 divided by ኔጌቲቭ 6ን r3 ላይ ባስቀምጠው ምን ይሆናል ማለት ነው? የመጀመሪያ ሮ እንዳለ ነው የሚሆነው። ከዛ የዜሮ ይሄኛውን በኔጌቲቭ 6 እናባዛው 0 times 0 0 divided by ኔጌቲቭ 6 0 ነው። እዚህ ጋርም 0 ነው፣ እዚህ ጋር 1 ይሆናል አይደል? 0 0 1 አሁን እንዲህ ካደረግነው በኋላ እንደምታዩት ምንም አይነት ዜሮ ሮችን አላገኘንም። ሬዲዩስድ ኤክሎን ፎርም ስናደርገው ምንም ዜሮ ሮ አላገኘንም። 3 ፒቮት ኮለመን ነው ያለን፣ 3 ኢኩዌሽን ነው ያለን። ስለዚህ ይሄ ምን ያደርጋል ማለት ነው? ግዴታ C1ን C2ንና C3ን ዜሮ ማድረግ ያስገድዳል ማለት ነው። ምክንያቱም ቅድም ያየነው C1 times V1 plus C2 times V2 plus C3 times V3 ዜሮ ለመምጣት ምን መሆን አለበት ማለት ነው? እያንዳንዱ ነገር C1ም C2ም C3ም ዜሮ መምጣት አለበት። ይሄንን በC1 በC2 በC3 ስለምናባዛው
ወይም ደግሞ በደንብ ተመልከቱ ይሄን አንድ ዙር እንዲገባችሁ ማለት ነው 1 0 0 መጥቶልናል ሬዲዩስድ ስናደርገው ይዩትማ 2 -3 1 አይደል ይሄንን በማን ነው ያባዛን ያለ ነው በc1 በc2 እና በc3 ነው ያባዛን ያለ ነው ይሄን ምን ማግኘት አለብን 0 0 0 ማግኘት አለብን ከሶስተኛው ሮ ብንነሳ 0 times c1 is 0 0 times c2 is 0 1 times c3 which is c3 is equal to 0 መጣለን c3 is equal to 0 መጣለን ቀጥሎ ደግሞ ሁለተኛውን ሮና ደግሞ ይሄን ስናባዛው ይሄኛው ይመጣል አይደል 0 times c1 is 0 1 times c2 is c2 አይደል ከዛ -3 times c3 ግን 0 ነው እሱም ምን መሆን አለበት 0 መሆን አለበት c2ንም ምን አደረገልን 0 the same thing እዚህ ጋር ስንሄድ 1 times c1 is c1 ቀጥሎ ግን 0 times c2 0 ነው 2 times c3 0 ነው ምክንያቱም c3 0 ስለሆነ is equal to ስንት ይሆናል 0 ይሆናል ሶስቱም 0 መሆን እንደዚህ ሲሆንብን ምንም ነን 0 ቫልዩ የምናገኝ ከሆነ all 0 የምናገኝበት ሮ ከሌለ ይሄ ነገር እውነት ለመሆን c1ን c2ን c3ን 0 ያረጋቸዋል c1 c2 እና c3 ደግሞ 0 የሚሆኑ ከሆነ እዚህ ጋር ምንድነው ብለናል ኢንዲፔንደንት ነው ብለናል ስለዚህ ምንም 0 ሮ ካጣን ሊኒየር ምንድነው ብለን እንወስናለን ማለት ነው ሊኒየር ኢንዲፔንደንት ነው ሁሉም 0 ቢመጡ ኖሮ የመጨረሻው ሮ 0 0 0 ወይም ደግሞ ሁለተኛው ሮ whichever ሮ ግን ሬዲዩስ ቴክሎን ስታረጉት አንድ ሮ all 0 ቢመጣልን ነው ሊኒየር ዲፔንደንት እንለው ነበር አሁን ግን እንደዛ ስላላገኘ ሊኒየር ኢንዲፔንደንት ነው ምክንያቱም ይሄ ሙሉ 0 አለመሆኑ c1 c2 c3 ስካላሮቹን 0 ሊሆኑ ያስገድዳቸዋል ይሄ ነገር እውነት እንዲሆን እሱ ደግሞ 0 የሚሆኑ ከሆነ c1 c2 እና c3 0 የሚሆኑ ከሆነ ኢንዲፔንደንት ነው አንደኛው ቫልዩ ግን ነን 0 የሚሆን ከሆነ ዲፔንደንት ነው ለምን ከተባለ እዚህ ጋር እንዳየነው አንደኛው ቬክተር በሁለቱ ቬክተሮች ኮምቢኔሽን ለመጻፍ ስለሚያስገድድ ማለት ነው ስለዚህ ጋይስ እንደገባችሁ አስባለሁ ይሄኛው ያው በዲተርሚናንት ቼክ ማድረግ ቀላሉ መንገድ ነው ግን ድንገት በዚህ ከተባላችሁ ኮንሰፕቱን እዚህ ጋር አስቀምጬላችኋለሁ c1 c2 c3 0 መሆን አለባቸው ኢንዲፔንደንት ለመሆን አንድ ነን 0 ቫልዩ ካገኘን ኢንዲፔንደንት ነው ለምን ቢባል አንዱን ቬክተር በሌሎቹ ቬክተሮች ኮምቢኔሽን ለመጻፍ እድል ስለሚሰጠን ከዛ እሱን ለማወቅ ደግሞ ሜትሪክሳችንን እንደዚህ ሬዲዩስ ቴክለን ፎርም ካደረግነው በኋላ all 0 ካጣን እነዚህ ግዴታ 0 እንዲሆኑ እንገደዳለን ማለት ነው ያኔ ኢንዲፔንደንት ይሆናል all 0 ግን ከሆነልን አንድ ሮ all 0 ከሆነልን አንድ ሮ ግዴታ c1 c2 c3 0 መሆን አይጠበቅባቸውም አንዳቸው ነን 0 ነምበር ሊሆን ይችላል አንድ ነን 0 ደግሞ ካገኘን ዲፔንደንት ነው ስለዚህ all እነዚህ ጋር ሮ 0 ይሄኛው ሳይሆን ቬክተሩ ነን 0 ከሆነ all 0 ከሆነ ወይም ደግሞ 0 ሮ ካጣን ኢንዲፔንደንት ነው 0 ሮ ካገኘን አንድ 0 ሮ ካገኘን ኢትስ ዲፔንደንት ስለዚህ ደጋግማችሁ እዩት አይ ቲንክ ቀላል ነገር ነው አይደል እንደገባችሁ እንግዲህ ተስፋ አደርጋለሁ መደጋግመው አንደርስታንድ እንድታደርጉት ነው በደንብ ኤክስፕሌን አድርጌዋለሁ ወይ ብዬ ስለዚህ ደጋግማችሁ እዩትና ጥያቄ ካላችሁ በዚህ ጉዳይ ላይ ሞር ይሰራልን የምትሉ ከሆነ እሰራላችኋለሁ ማለት ነው አይ ሆፕ ይሄ ቪዲዮ እንደተጠቀማችሁ እንግዲህ ለብዙዎች እንዲደርስ ላይ ሼር አድርጉት እንዲሰራላችሁ የምትፈልጉትን ጥያቄዎች ደግሞ ኮሜንት ሴክሽኑ ላይ ብትጽፉልኝ እሰራዋለሁ ማለት ነው እንዲሁም ደግሞ ወርክሺት ምናምን አለኝ የምትሉ ከሆነ እሱንም የምትሰሩበትን የምትልኩልኝን መንገድ እናወራና ምናልባት ጂሜል አካውንቴን ከዚህ ጋር አስቀምጥላችኋለሁ ጥያቄዎች ምናምን ካላችሁ እዛ ላይ ትልኩልኝና እሱን የምሰራ ይሆናል ማለት ነው ቴንክ ዩ አመሰግናለሁ ሰላም ነው